አንድ የተከሰተን ከበጉ የበለጠ የሚወዱት የትኛውን ክፍል ነው ብለው ጠየቁ። ዚራዕ ነው አሏቸው። እንግዲህ የፊት እግር ማለት ነው። እሱን በጣም ይወዳሉ ረሱል ሰለላሁ ዐለይሂ ወሰለም። እሱ ጋር መርዙን አነሳቸው። ሌላውም ላይ መጣች። ከዛ ወደ ነቢዩ ዐለይሂ ሰላቱ ወሰላም ሰሃቦች ወደ ተሰበሰቡበት መጣችና ይሄ ምግብ ሀዲያ ነው፣ የኔ ስጦታ ነው አለች። ተመልከቱ፣ ሞት ስጦታ ሲሆን ማለት ነው። ሞትን ለምትሰጣቸው ስጦታ ረሱል ዐለይሂ ሰላቱ ወሰላም ቁጭ አሉ። ሰሃቦቹ ተቀመጡ። እርሳቸው የሚወዱት ይታወቃል። ወደ እሳቸው ሆነ። ሰሃቦቹ ስጋውን ተከፋፈሉ። አሁን ሊመገቡ የሁዶቹ እርሳቸውና ሰሃቦቹ ሲያልፉ አይተው ሊፈነጩ ነው። ረሱል ስጋውን አንስተው ፈናሐሸ ሚንሁ ነሕሸተን አንዴ እንዳነሱለት ልክ ሊያኝኩት ሲል ተወቀፏል። ሰሃቦቹ መብላት ጀምረዋል። አቁመዋል። ሰሃቦቹ ደነገጡና እጃቸው ላይ ያለን ስጋ ጣሉ። ረሱል ሰለላሁ ዐለይሂ ወሰለም ፊታቸው ቀየር አለ። ፈጅመዑ ሊሚን ሃሁና ሚን አልየሁድ አሉ። እዚህ ኸይበር ያሉትን የሁዶችን ሰብስቡልኛል። ተሰብስበው መጡ። ሰሃባውም እንደተፈጠረ እርቧቸዋል፣ መብላት ፈልገዋል። ግን ደግሞ ድንገት አቁሙ ተብለው የሁዶችን ሰበሰቧቸው። ረሱል ሰለላሁ ዐለይሂ ወሰለም ወደ ዋናው ጥያቄ ከመምጣታቸው ፊት ሁለት ተከታታይ ጥያቄ ጠየቋቸው፣ እውነተኝነታቸውን ለማወቅ። ያ ማዕሸረ አልየሁድ አኩንቱም ሙሰድቂ አን ሸይን ሰአልቱኩም አን፣ እንደው ልጠይቃችሁ አንድ ነገር እውነት ትልኛላችሁ፣ እውነት ትናገራላችሁ አሏቸው። አዎን አሏቸው። ምን አቡኩም፣ አባታችሁ ማን ነው? ከላይ እንግዲህ አንዳንዱ የሚጠራበት ቤተሰብ አለ። ማን ነው ብለው ጠይቋቸው። እገሌ ነው አሉ። ቃለ ነቢይ ከዘብቱም፣ ዋሻችሁ አሏቸው። አቡኩም ፉላን፣ አባታችሁ ገሌ አይደል እንዴ አሏቸው። የሚገርማችሁ እነዛ ኸይበር ላይ ያሉ ይሁዶች አንድ አያት አላቸው እነሱ የሚታወቁበት። ግን ያን አያት ጀባን ፈሪ ነበር፣ ጦርነት አይወድም፣ ሰነፍ ነበር። በሱ መጠጋትን አይፈልጉ፣ የሱ ዘር ናቸው መባልን ስለማይፈልጉ ከሌላ ይሁዶች አባት አያት መርጠው በዛ ነው የሚጠሩት። እዚህ አባታችሁ ማን ነው ሲባል የሰው አባት ጠሩ፣ የሰው አያት ጠሩ። ከዘብቱም አሏቸው፣ ነብይ ናቸው። የከተአምራታቸው ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም እነሱን ቁጭ ብለው አላስወለዱ። هذا ኢልሃሙ ሚነላህ፣ አላህ ቀልባቸው ላይ የሚያፈሰው እውነታ ነው። ዋሻችሁ፣ አባታችሁ እንትን አይደል አሏቸው። ይኸው ለይሁዳዎቹ አስደንጋጭ ነው። ማንም ማያውቀው ድብቅ ሚስጥር ነው፣ አላህ እንጂ ማንም ማያውቀው። ትንሽ ሰዎች ብቻ ነው የሚያውቁት። ዋሻችሁ፣ አባታችሁ ገሌ አይደል ያሏቸው። ቃሉ ሰደቅት፣ እውነት ብለሃል። አሁን እያወቁ መጡ። ሁለተኛ ጠይቃቸው፣ ያ ማዕሸረ አልየሁድ አሏቸው። ሙሰድቂ አን ሸይ ሰአልቱኩም አን፣ እኔ አንድ ጥያቄ ብጠይቃችሁ ደግሜ እውነት ትላላችሁ? አሁንስ አዎን፣ ከዋሸነ ቅድሙ ታውቅብናል አሏቸው። ፈመን አህሉና፣ የእሳት ሰዎች እነማን ናቸው አሏቸው። እንግዲህ ያውቁታል እነሱ የእሳት ሰዎች መሆናቸው። ፈቃሉ ነሕኑ ነድኹሉ አወለን ثم ተኽሉፉና አንቱም አሏቸው። መጀመሪያ እኛ እንገባለን፣ ከዛ ግን እናንተ ትተካላችሁ አሏቸው። ነቢዩ ሰለላሁ ዐለይሂ ወሰለም ቃለ እኽሰኡ ፊሃ ፈለን ኑኽሊፈኩም፣ በጭራሽ እኛ አንተካችሁም፣ እዛው እናንተ ትዘወትራላችሁ አሏቸው። ዝም አሉ። አሁን ወደ ዋናው ጥያቄ መጡ። ማዕሸረ አልየሁድ ሀል አንቱም ሙሰድቂ አን ሸይን ሰአልቱኩም አን፣ አሁንስ ልጠይቃችሁ ጥያቄ እውነት ትላላችሁ? አዎ። ፈሀል ወضዕቱም ፊ ሃዚሂ ሻት ሱማ፣ እዝች ፍየል ላይ መርዝ አድርጋችኋል ያሏቸው። ቃሉ ነዓም፣ አዎን አሉ። ደነገጡ። ቃል ፈማ ሐመለኩም፣ ይህን ለማድረግ ምን ገፋፋችሁ? አይ እኛማ ውሸታምና ዝም ብለህ አገር ልትከፍት የመጣ አመፀኛ ሰው ከሆንክ ልንገላገልህ፣ ነብይ ከሆንክ ደግሞ አይጎዳህም አሏቸው። ግን ተገረሙ። ፈመን አኽበረክ፣ ማን ነገረህ አሏቸው። ተአምራቱ እዚህ ጋር የሚገለጸው ቃለ ሃዚሂ ዚራዕ፣ እቺ ክንድ ነው የነገረች፣ እቺ ስጋ ነው የነገረች። ነብዩ አለይሂ ሰላቱ ወሰላም ሊበሏት ሲሉ ተመርዣለሁ እንዳትበላኝ አለቻቸው። ሰሃቦቹን ጣሉ አሏቸው። ይሁዶቹ ደንግጠው ቆሙ። ይህ ተአምር
ሰራዊቱ በታደመበት በርካታ ይሁዶች በታደሙበት የተከሰተ ክስተት አለይሂ ሰላቱ ወሰላም። እንግዲህ ነብዩ አለይሂ ሰላቱ ወሰላም በእንደዚህ አይነት ተአምራቶች የሚመጡት ኢማንን ለመጨመር ነብዩላህ ኢብራሂም አለይሂ ሰላም ለዛ ነው አላመንክም እንደ ሲላቸው አለ በላ አምኛለሁ እንጂ ግን ኢማኔ እንዲጨምር ነው ተአምራት ያያሉ። ግልጽ ነው። ተአምራቶች እኛም አሁን ምን እንነግራችሁ ኢማናችን እንዲጨምር ለረሱል አለይሂ ሰላቱ ወሰላም ያለን ፍቅር እንዲጨምር እንድንጠነክር የእሳቸውን ነብይነት ደግሞ ለሌሎቹ በትክክለኛ ሰነድ የምናወራው ነገር አውተንቲክ ነው፣ ሰሒህ ነው የምነግራችሁ ታሪክ። ይህ ሁሉ ሰሓባ በዚህ ሁሉ የተዘገበ ታሪክ ነው። ታዲያ ከዚህ ትምህርት ምን አስተምሮ እናወጣለን? አንደኛ ረሱል አለይሂ ሰላቱ ወሰላም አይደለም ህይወት ያለው ነገር ህይወት የሌለው ነገር እንደሚያናግራቸው ስጋውን ያናገራቸው፣ ክንድን ያናገራቸው። አትብላኝ ተመርዣለሁ አለች። ይህን ተአምራቸው እናያለን። ሁለተኛ ነብዩ መሐመድ አለይሂ ሰላቱ ወሰላም ሰሃቦቹም ይህን ዲን እዚህ ጥግ ለማድረስ የከፈሉትን መስዋዕትነት መርዝ ስጋ ጋር አብሮ እስኪሰጣቸው ጦርነቱ አልበቃ ብሎ ፍልሚያው አልበቃ ብሎ በመርዙ ሊገርባቸው። ሶስተኛ ይሁዳዎች የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ጠንቅቀው ያውቃሉ። الذين آتيناهم الكتاب يعرفونه كما يعرفون أبناءهم። እነዛ መጽሐፍ የሰጠናቸው ሰዎች ነብዩ መሐመድን ልጆቻቸው የሚያውቁትን ያህል ያውቋቸዋል። በሁሉም ተአምራት መልካቸው፣ ቁመናቸው፣ የነብይነት ማህተማቸው ሁሉን ያውቃሉ። ከዚህም አልፎ ፊት ለፊት ደግሞ እንዲህ አይነት ተአምር አይተዋል። ግን ለማመን አልፈለጉም። ለምን? ከኛ ከይሁዳዎች ካልሆነ ነብይ አንቀበል የሚል ግትርነትን ራሳቸው ስላላበሱ። እነዚህና መሰል አስተምሮቶች ከዚህ ከታሪክ የምናወጣው ነው። ረሱል ሰለላሁ ዐለይሂ ወሰለም እርሳቸው እዚህ ሆነው ከዓለም የትኛውም ክፍል የተከሰተን ክስተት ለሰሃቦች ይናገሩ ነበር። ከነዛ ውስጥ ይህን ታሪክ ላንሳ። እንደምታውቁት ረሱል ዐለይሂ ሰላቱ ወሰላም መዲና ከገቡ በኋላ ከቁረይሾች ጋር ፍልሚያ አድርገዋል። ገዝወቱ በድሪን አልኩብራ፣ ታላቁ የበድር ጦርነት፣ ሐቅና ባጢል እውነትና ሐሰት የተለየበት ታላቅ ተአምራዊ ፍልሚያ ነበር። በዚህ ጦርነት ላይ በርካታ የቁረይሽ መሳፍንቶች አመራሮች ሙተዋል፣ ተገለዋል። እነ ዑትበት ብኑ ረቢዓ ታላቅ የቁረይሽ ሰው፣ እነ ኡመየቱ ብኑ ኸለፍ እና አቡ ጀህል ትላልቆቻቸው ሙተውባቸዋል። ቁረይሾች የገጠማቸው ሐዘን ከባድ ነበር። በርካቶቹ ታስረውባቸዋል። ታዲያ አንዴ ዑመይር ብኑ ወህብ ሂጅር ከካዕባ ጥግ ካለችው ቦታ ቁጭ ብሎ ይተክዛል። የሞቱበትን ቤተሰቦቹን ያስታውሳል። ተክዞ እያለ የኡመይቱ ብኑ ኸለፍ ልጅ ሶፍዋን ወደሱ መጣ። አብሮት ቁጭ አለ። የበድርን ጦርነት ኪሳራ ማስታወስ ጀመሩ። ሶፍዋን ትካዜ ውስጥ ነው፣ ብሶት ውስጥ ነው ያለው። ዑመይር ብኑ ወህብ ደግሞ ልጁ ታስሮበታል። በጦርነቱ ተሳትፎ ተማርኮ ታስሯል። ትካዜ ውስጥ ነው የገባው። ላ የጢቡ ልዓይሽ ባዕድ ማለት ጀመረ። ከዚህ በኋላ ህይወት ምኗ ትጣፍጣለች? ትላልቆቻችን ሞተውብን ምን ህይወት ይጣፍጣል ብሎ ተከዘ። ከዛም ስሜት ውስጥ ገባና አንድ ቃል ተናገረ። ወላሂ ለውላ ደይኑን አለየ ቀዳኡ፣ እኔ እኮ ዕዳ ባይኖርብኝ መክፈል የሚገባኝ ወዕያሉን አዑሉ የምንከባከበው ቤተሰብ ባይኖርብኝ ኑሮ ወደ መዲና ሄጄ መሐመድ ላይ እርምጃ በወስድ ደስ ይለኛል። ከዛም ሶፍዋን ይህን ሲሰማ ተገረመ። هذا الكلام أنت تعني የምትለው ንግግር የእውነትህን ነው አለ። አዎን አለ። ምን ህይወት ይጣፍጣል? ትላልቆቻቸው ሞተው። እንግዳ አለው። እንግዲህ ሶፍዋን የአባቱን ንብረት ወስዷል፣ ሀብታም ነው። ዕዳህን ይከፍልልሃል፣ ቤተሰብህንም እንደኔ ቤተሰብ እንከባከባለሁ፣ ጉዳይን ፈጽማል። ተስማሙ። ከዛም ሶፍዋን ለዑመይር ብኑ ወህብ ቆንጆ ፈረስ አዘጋጀለት። በጣም የተሳለ ሰይፍ አዘጋጀለት። ሰይፉም በመርዝ እንዲነከር ተደረገ። ምክንያቱም ሲወጋ የተወጋው ነገር እንኳን ባይገል መርዙ ተሰራጭቶ ግለሰቡ እንዲገለው ለማድረግ ታስቦ ሶፍዋን ዑመይር ተሰናበት። ፈረሱ ላይ ወጣ።
እንግዲህ እዛ ሄዶ መልእክተኛው ላይ እርምጃ ሲወስድ በህይወት እንደማይመለስ ያውቀዋል። መካንም ለመጨረሻ ጊዜ አይቶ ተሰናበታል። የፈረሶቹ ኮቴ ወደ መዲና ደረሰ። ፈረሱን አንድ ቦታ አሰረ። ከዛም ያን በመርዝ የተነከረን ሰይፉን አንገቱ ላይ አድርጎ ወረደ። መልእክተኛው የት እንዳሉ ጠየቀ። መስጂድ መሆናቸውን አወቀ። ወደ መስጂድ አቀና። መስጂዱ ጋር ሊገባ ሲል ሰይድና ዑመር ከርቀት ተመለከቱት። هذا عمير الذي حرش الجيش يوم بدر ይሄ ዑመይር አይደል እንዴ ሰራዊቱን ከርቀት ሆኖ የቆጠረው? እሱን የቆጠረ 300 አካባቢ አላሚ ትንሽ ቢቀንሱ ትንሽ ቢጨምሩ ነው ብሎ ቆጥሮ የነገራቸው ለቁረይሹ ለጦርነቱ ቀን እሱ ነው። ሰራዊቱንም ሲያነሳሳ የነበር ለጦርነት እሱ ነው። ሰይድና ዑመር ሰዓት ለብሰው ሰዓት ጎርሰው መጡ። ወደ ነብዩ እንዳይደርስ መከልከል ሲፈልጉ አጋጣሚ ግን እሱ ደርሷል። ያው መስጂዱ ደግሞ በጣም ሰፊ አይደለም። ከዛ ነብዩ ፊት ቆመ። እሱ ሐሳብ ረሱል ሰለላሁ ዐለይሂ ወሰለም በወሬ አዘናግቶ እርምጃ መውሰድ። ከዛም ነብዩ አለይሂ ሰላቱ ሰላም ያ ዑመይር ማቅደመክ ምን አመጣህ ወደ መዲና አሉት። እሱም ዝግጁ ነበር፣ ይህን ጥያቄ እንደሚጠይቅ ያውቀዋል። እንዲህ ብሎ መለሰላቸው። የመጣሁትማ ልጄ እናንተ ዘንድ ምርኮኛ ሆኖ ታስሯል። ታዲያ እሱን ነፃ ለማውጣት ያው ቤተሰብ አይደለን የአንድ ሀገር ሰዎች ለዛ ብዬ ነው አላቸው። ረሱሉም አለይሂ ሰላቱ ወሰላም ወደ አንገቱ ተመለከቱና وهذا السيف አሉት። የአንገት ላይ ያለ ሰይፍ ታዲያ ምንድነው? ጥያቄው ተገቢ ነው። ልጁን ነፃ ሊያወጣ የመጣ ከፍሎ ሊያወጣ የመጣ አባት የብር ኮርሳ እንጂ በትከሻው ሚዝ ሰይፍ አይደለም። ግልጽ ጥያቄ ነው። هذا السيف አሉ። ሰይፉን እንዲያየና قبح الله من سيوف فهل أغنت عنا شيئا يوم بدر من واقع له بلاችሁ የበድር ቀን ተቀመን እንደ ደግሞ ሰይፍ ምን ዋጋ አለው? ከፈረስ የወርጅ ስመታ ረሰቸው አንገቴ ላይ እንደተቀመጠ ነው አላቸው። ረሱል ሰለላሁ ዐለይሂ ወሰለም ትክ ብሎ አዩትና ያ ዑመይር صدقني ما أقدمك እውነቱን ንገረኝ ለምን መጣህ? እንዴ ምን ያመጣኝ? ልጅን ምርኮኛውን ነፃ ላወጣ ነው የመጣው አላቸው። ረሱል አለይሂ ሰላቱ ወሰላም አስከተሉ። ያ ዑመይር فماذا شرطت لصفوان في الحجر አባቱናቸው ለصفوان የገባህለት መስፈርትና ቃል ኪዳን ምንድነው አሉ። ወመሸርቱ የምን መስፈርት ትንግርግር አለ። ሁለቱ ረሱል ሰለላሁ ዐለይሂ ወሰለም ገለጡለት። አንተና እሱ ከአባት ቁጭ ብላችሁ እሱ ዳህል ሊከፍልልህ ቤተሰብህን ሊከባከብልህ እኔ እንድትገለኝ አልተዋያችሁ እንዴ? ዑመይር ይሄን ሲሰማ ደነገጠ። ከዛም አለ የአላህ መልእክተኛ ኩና ንከذቡ ካሁን በፊት እናስተባብል ነበር ውሸት መስሎን፣ አሁን ግን እውነቱ ተገለጠልን። ይሄን ነገር እኔና ሶፍዋን ብቻችን ከአባት ጉነን የተመሳጠርነው ሚስጥር ነው፣ ማንም አያውቅም። ይሄን ነገር አላህ ቢያሳውቅህ እንጂ እንዴት ልታውቀው ትችላለህ? አሽሃዱ አነከ ረሱሉላህ ወአላ ኢላላህ እርሶም የአላህ መልእክተኛ ነዎት፣ ከአላህ ውጭ ሌላ ጌታ የለም ማለት እስልምና ተቀበለ ዑመይር ኢብኑ ወህብ። ከዛም ይሄን ተቀብሎ አልተውም። መልእክቱን ለማድረስ ወደ መካ ተመለሰ። ቃሉንም ሞላ። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ቃል ገብቷል። የአላህ መልእክተኛ እስካሁን እውነቱ ስላልታ አሁን እውነቱ ተገልጦልኛል። ይሄን የተገለጠልኝን እውነት እርሱን አዛብ አረኩበት ባስቸገርኩበት መካ ገብቼ እውነቱን ማወጅ አለብኛል። ካዕባ ጥግ መጣ። ህዝቡን ስለ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት፣ ስለ ቁርአን ትክክለኝነት፣ የእርሳቸውን ተአምር ማወጅ ያዘ። ናም ሶፍዋን ባይሰልምም ዑመይር እስልምናውን አሳምሮ ተቀበለ። ከዚህ ተአምር ምን እንረዳለን? መጀመሪያ ነብዩ አለይሂ ሰላቱ ወሰላም ከተአምራታቸው ውስጥ በገይብ ሩቅ ቦታ የተፈጸመን ማወቃቸው። የመን ላይ ሊፈጸም ይችላል፣ መካ ላይ ወረበር ይፈጸማል። ረሱል ሰለላሁ ዐለይሂ ወሰለም ይሄ ነገር ተከሰተ ብለው ይናገራሉ። ከዛም ሰዎቹ ሲመጡ ሲጠየቅ እውነቱ ይወጣል። ልክ አሁን ዑመይር መጥቶ መካ ላይ ያወሩትን መዲና ላይ እንደተገለጠው ማለት ነው። የመጀመሪያው እሱ። ሁለተኛ ነብዩና አለይሂ ሰላቱ ወሰላም
እርሳቸውን ለመግደል ያልተደረገ ሙከራ እንደሌለም እንመለከታለን። ሶስተኛ እነ ዑመይር የሚያሳየው እውነት አንዳንዱ ሰው ስትገልጥለት ለመቀበል ሲያመጥ ታየዋለህ። እውነት ከመጣ ትክክለኛ እውነት የሚፈልግ ሰው ፊት ለፊት ቀጨም አድርጎ እድሉን መጠቀም እንዳለበት ከዚህ ታሪክ የምንማረው ነው። አንዴ ምን ተከሰተ መሰላችሁ? ከሰሃቦች ውስጥ አንዱ ሐጢብ እብኑ በልታዕ የሚባል ሰሃባ አለ። ይህ ሰሃባ ሐጢብ ከቁረይሽ አይደለም፣ የቁረይሽ ሐሊፍ ከአንዱ ብሔር ጋር ከቁረይሽ ካሉ ብሔር አንዱ ጋር ስምምነት ፈጥሮ ተወዳጅቶ የሚኖር ሰሃባ ነው። መካ ላይ ተቀመጠ። ከመካ ሂጅራ ሲያደርጉ ሙስሊሞቹ አብሮ አደረገ ወደ መዲና ሲቀመጥ እሱ ከርቀት ሚናፍቃቸው ልጆቹን፣ ቤተሰቡን፣ ንብረቱን ትቶ ነው ሄደ። ሁሌም ያስታውሳቸዋል። ቁረይሾቹ ጉዳት አደጋ እንዳይፈጽሙባቸው ሁሌም ይሰጋል። ሌሎቹ የተሰደዱት ከፈሎቹ እዛው ተወላጆች ስለሆኑ የአክስት ልጅ አጎት ልጅ ስላለ ልጆቻቸው ንብረቶቻቸው ይጠበቃል። እሱ ግን የሚጠብቅለት የለም። አንዴ ቁረይሽ ተበሳጭቶ ይገሏቸው ይሆናል፣ ልጆቼን ንብረቴን ይወስዱት ይሆናል ብሎ ማሰብ አልቀረም። ሁሌም ይተክሳል። በሆነ አጋጣሚ ቁረይሾቹ ጋር የሚያግባባው ያወዳጀው ውለታ ቢውልላቸው ሁሌም ያስብ ነበር። ታዲያ አንዴ ቁረይሾቹ ከነቢዩ አለይሂ ሰላቱ ወሰላም ጋር ሱልህ ሁደይቢያ ያደረጉ። የሁደይቢያ ስምምነት ለ10 ዓመት የቆየ ስምምነት አድርገዋል መልእክተኛው አለይሂ ሰላቱ ወሰላም። ያኔ ቁረይሾች 10 ዓመቱን ውል መጠበቅ አልችል ብለው ውሉን አፈረሱ። ክደው የሆኑ ማህበረሰብን አጠቁ። ከነቢዩ ጋር ትስስር የነበራቸው ውሉ ጋር ያን ጥቃት ላይ ፈጽመው ሚል ነው የነበረው። አጠቁ። ረሱሉ ተቆጡ። ለመዝመት ወሰኑ ወደ መካ። እነዛ ቀድመው ቃላቸውን አጥፈዋል፣ ክደት ፈጽመዋል። ይሄ ትልቅ ሚስጥር ያዙት። ትንሽ ሰሃባ ነው የሚያውቀው። ረሱልም ወደ አላህ ዱዓ አደረጉ። አላህ ወይ ከዚህ ወሬ ጆሮአቸውን ድፈነው፣ ወሬው እንዳይደርሳቸው አድርግ ብለው ወደ አላህ ተማጸኑ። ያኔ ሐጢብ ይህን ክስተት ሲሰማ ነቢዩን አላህ ይጠብቃቸዋል፣ እኔ ግን ለቁረይሾች አንድ ውለታ ልዋልላቸው፣ ይችን ውለታዬን ይዘው ልጆችን ንብረቴን ሊጠብቁልኝ ብሎ አሰበና የጦርነቱን ሚስጥር በደብዳቤ ጽፎ ወደ ቁረይሽ ላከ። መዲና ላይ የመጣች የቁረይሽ ሴት አንዲት ሴት ነበረች። ሐጢብ ደብዳቤ ጽፎ ለዚች ሴት ላከው። ሐጢብ ትልቅ ሰሃባ ነው። ያውም የደረጃው ትልቅነት የበድር ጦርነት የመጀመሪያውን ጦርነት ከነቢዩ ጋር አብሮ የተሳተፈ ነው። የበድር ጦርነት የተሳተፉት ደግሞ አላህ ዘንድ ያላቸው ቦታ እጅግ በጣም የተከበረ ነው። ሐጢብ ደብዳቤውን ላከ። ላኪን አላህ ግን ለነቢዩ መሐመድ አለይሂ ሰላቱ ወሰላም ሚስጥሩን ነገራቸው። የተላከ ደብዳቤ እንዳለ የሆነች ሴት በግመል ይዛው የሄደች እንደሆነ አላህ ነገራቸው። ረሱል በአስቸኳይ ዙበይርን፣ ሚቅዳድን፣ አልይ ብኑ አቢ ጣሊብን ሶስቱን አሰማርተው ላኩ። በሉ ሂዱ፣ እዚህ ቦታ ትደርሳላችሁ፣ አንዲት ሴትን ከግመል ጋር ታገኛላችሁ፣ ደብዳቤ ይዛለች፣ ይዛችሁት ኑ አሏቸው ረሱል አለይሂ ሰላቱ ወሰላም። እነዚህ አንበሶች ተንቀሳቀሱ። ይችን ሴት ከተባለው ቦታ ላይ አገኟት። የነቢዩን ተአምር ተመልከቱ። ሙዕጂዛት ምንለው ይሄን ሚስጥር ማንም ሊያውቅ አይችልም። እርሳቸው ግን አላህ አሳውቋቸዋል። አገኟት፣ አስቆሟት። ምን ፈልጋችሁ ነው? ያሽው ደብዳቤ ያለ ስጭን አሏት። ደነገጠች። የምን ደብዳቤ ነው የምታወሩት? እኔ ደብዳቤ አልያዝኩም። አምጪው አሏት። በጭራሽ ፈትሽው አለች። ወረደች። ፈተሹ ግመሏን፣ እቃዋን ፈተሹ፣ የለም። ሰይድና አሊ ግን ያውቃሉ እንዲህ አይነት ትልቅ ደብዳቤ ሚስጥራዊ ቦታ ሊቀመጥ እንደሚችል ያውቃሉ። ከውስጥ በኩል ምናምን ሊደበቅ እንደሚችል ፈቃሉ ወላሂ ማ ከዘብና ወላ ኩዝብና፣ በአላህ ይሁንብኝ አልዋሸንም አልዋሹንም ነቢያችን። ለቱኽሪጅነ ልኪታብ አው ለቱልቅየነ ሲያብ አሏት። ወይ መጽሐፉን ደብዳቤውን አውጭ አሊያ ሙሉ ራቁት እናቆምሻለን አሏት። እንዴ ደነገጠች። የአልይን ንግግር፣ ኮስታራነት፣ ቁርጠኝነት ስታይ ፈራች። እነዚህ ሰዎች አውጥታ እስካልሰጠቻቸው ድረስ ራቁት እንደሚያቆሟት አውቃለች። እሷ የሚጠበቀው አውጥታ መስጠት። ፈራችና በሉ ከኔ ዞር በሉ አውጥቼ ልስጣቸው አለች። ትንሽ ዞር አለችና ከላይ ሻሿን ፈታ ከፀጉሯ ውስጥ ከስሬት ውስጥ የከተተችውን
ደብዳቤ አውጥታ ለሰይድና አሊ ሰጠቻቸው። ደብዳቤያቸውን ያዙ። እሷን ሸኝተው ወደ መልእክተኛው አለይሂ ሰላቱ ወሰላም አሊ፣ ዙበይር፣ ሚቅዳድ ፈረሳቸውን እየጋለቡ መዲና ገቡ። ሰሃባው ተሰብስበው ደብዳቤውን አነሱና ለነብዩ አለይሂ ሰላቱ ወሰላም ሰጥቷቸው። ረሱል ማንበብ አይችሉም፣ ነብዩ ኡምይ የተማረን ሁሉ ያስተማሩ ግን ማንበብ የማይችሉ ናቸው። ደብዳቤው ተነበበላቸው። ሲነበብ አስፈሪ ነው ደብዳቤው። እነ ዑመር አለ፣ ሰሃባው አለ። ምን ሐቲብ ብን በልታዕ ሐቲብ የተላከ ደብዳቤ ነው። ከቁረይሽ አመራሮች ለአንዱ የተላከ የጦርነቱን ሚስጥር ነብዩ ሊዘምቱ እንደተዘጋጁ የሚገልጽ ነው። ረሱል ደግሞ እንዲታወቅ አልፈለጉም። ይህ ትልቅ ጥባት ነው። ምክንያቱም ነብዩ አለይሂ ሰላቱ ሰላም ካወቁ ቁረይሾች መዝመታቸው ስለማይቀር ረሱል ሰለላሁ ዐለይሂ ወሰለም እነዛ ደግሞ ከተዘጋጁ ብዙ መስዋዕትነት ያስከፍላል፣ ብዙ ደም ይፈሳል። ይሄ እንዳይሆን ነው የፈለጉት። ባጭሩ ገብቶ መካም መቆጣጠር ነው የፈለጉት። እንዴት እንዲህ አይነት ሚስጥር ያወጣል? የነብዩ ሰሃባ ትልቅ የሚያስቆጣ። ረሱል ግን ታላቅ መሪ አይደሉ? ረጋሉ። ስክነታቸው ይማርካል። ያ ሐቲብ ማዓዛ ሐቲብ ይህ ነገር ምንድነው አሉት። የአላህ መልእክተኛ አቸኩልብኝ አላቸው። ወላሂ በአላህ ይሁንብኝ ማ ፈዐልቱ ሃዛ ኩፍረን ቢዲኒ በዲኔ ክጅ አይደለም፣ ወላ እርትዳድን አን ዲኒክ ይዘው ከመጣሁ መልእክት ወደ ኋላ አፈንግጬ አይደለም፣ ወላ ሪዳን ቢልኩፍር በዕደ ልእስላም ከእስልምናም በኋላ በክህደት ወድጄ አይደለም። የአላህ መልእክተኛ እውነቱ እናንተ የቁረይሽ ጎሳ ናችሁ፣ እኔ ደግሞ ጥገኛ ልጆችን ንብረቴን ጥዬ መጥቻለሁ። ቢያንስ ይህችን ነገር በማድረጌ ቁረይሾቹ ይህን እንደ ውለታ ቆጥረውት ምናልባት ንብረቴን ልጆችን አይገሉብኝ ይሆናል ብዬ ተስፋ አድርጌ ነው። የአላህ መልእክተኛ አንተ የአላህ ነብይ ነህ፣ አላህ እንደሚረዳህ አውቃለሁ። ይሄ ወረቀት እንደማይጎዳ ስለማቅ ነው አላቸው። ሰሃባው ቁጭ ብሎ ይሰማል። አስደንጋጭ ዜና ነው። እንዴት የነብዩ ባልደረባ ክህደት ይፈጽማል? እነ ዑመር አይናቸው ቀላ። ሰሃባ ሁሉ በአይን ጦር ወጋው። እንዴት ያለ ክህደት! ነብዩ ግን አጀንዳውን በአንድ ቃል ቋጩት። ሰደቀኩም፣ እውነት ብላችኋል ሐቲብ። ዑመር ግን ይህን ሊቀበል ከበደ። የአላህ መልእክተኛ ይህን ከሃዲ ይህን ሙናፊቅ አንገቱን ልቅለዋል። ፈቃል ያ ዑመር ወማ ዩድሪክ ምን አሳወቀህና? እሱ እኮ የበድር ሰው። ምናልባትም አላህ ወደ በድር ሰዎች ተመልክቶ ፈዕሉ ማ ሽእቱም ቀድ ገፈርቱ ለኩም ምሬያችኋለሁ ብሏቸው እንደሆነስ ምን አሳወቀህ አሉት። አጀንዳውን በዚህ ቋጩት። አላህም ሐቲብን ይቅር አለው። ግን ከዚህ በኋላ ከካህዲያን ጋር የሚኖርንን ግንኙነት የሚያውጅ የቁርአን አንቀጽ ወረደ። ያ አዩሃ አለዚነ አመኑ ላ ተተኺዙ ዐዱዊ ወዐዱወኩም አውሊያ ሚን ዱኒላህ፣ እናንተ ምእመናን የኔን ጠላት የእናንተን ጠላቶች ወዳጅ አድርጋችሁ አታዙ የሚል አንቀጽ ወረደ። ነገሩ ተአምር ነው። ከዚህ ትልቅ ተአምር ምን እንማራለን? አንደኛ ረሱሉ አለይሂ ሰላቱ ወሰላም ሙአየድ ብለዋል። እንዲህ አይነት ተአምር አላህ የሰጣቸው ነው። ይሄ ደብዳቤ ሐቲብ ሲጽፈው አላዩም፣ ሲሰጣት አላዩም፣ ግን አላህ አሳውቋቸዋል። ይህ ከተአምራቶች ያ ሁሉ ሰሃባ የተሳተፈበት ትልቅ ተአምር ነው። ሩቅ ቦታ ያለች ሴት የምትነዳው ግመል፣ የእርሷ አቀማመጥ፣ ደብዳቤ ማዕዞን ዝርዝር የት ቦታ ኤግዛክትሊ እንደሚያገኟት እሷ ስትሄድ እነሱ ሲሄዱ የሚገናኙበትን ሎኬሽን እንደ ፊልም ነው የነገሯቸው። ይህ የመልእክተኛው አለይሂ ሰላቱ ወሰላም አንዱ ሙዕጅዛ ነው። የሰሃቦችን ኢማን የጨመረ በአላህ እርዳታ ጥበቃ ስር ባለ ነብይ ጋር እንዳሉ የተማሩበት አጋጣሚ። ሁለተኛ ትልቁ ትምህርት አንድ ሰው ሊያጠፋ ይችላል። በተለይ ለእስልምና ብዙ የሰራ ሰው እንደ ሐቲብ ያለ ሐቲብ በድር የተሳተፈ ንብረት ሀብቱን ልጆቹን ትቶ የተሰደደ ጂሃድ የተሳተፈ ከነብዩ ጎን የማይጠፋ ትልቅ ሰሃባ ነው። ይሄን ስህተት ፈጸመ። ነብዩ ግን በይቅርታ አለፉት። አላህ በይቅርታ አለፈው። ይሄ ለኛ ህይወት ያስፈልጋል። በጣም በሚገርመው ሁኔታ አንዳንድ ሰዎች ትላልቅ ሰዎች ለማህበረሰብ በርካታ ነገር ያበረከቱ ሰዎች
አንዴ ፎልት ይሰራል። የሰው ልጅ አይደሉ ካፈር ናቸው። አፈር ደግሞ ይደፈርሳል። ያኔ ስህተቶች ሲወድቁ አይን ላፈር ነው የምንላቸው። ውግዘቱ የሌለ ነው። የፌስቡክ ዘመቻው ከባድ፣ ከማህበራዊ ግንኙነት እናገላቸዋለን። አደራ ከዚህ የምንማረው ትምህርት በተግለ እስልምና ትላልቅ ስራ የሰሩ ሸኾች፣ ትላልቅ ሰዎች፣ ዓሊሞች፣ የተለያዩ አመራሮች፣ ኡስታዞች፣ ዳዒዎች ፎልት ሊሰሩ ይችላል። ያኔ አስታመኔ ማለፍ በበርካታ መልካም ስራቸው ትንሹን የማጣፈት ልምድን ከዚህ ውስጥ እኛ እንማረዋለን። ሶስተኛ ነቢዩ አለይሂ ሰላቱ ሰላም ሙአየድ ሚነ ሰማ መሆናቸውን ስላወቀ ነው ሐጢብ እንዲህ አይነት ስህተት የሰራው። ይህ ማለት እንዲህ አይነት ከባባድ ስህተቶች ይሰሩ ማለት አይደለም። ሐጢብ ግን እርግጠኛ ይህን ነገር ቁረይሽ እንኳን ቢሰሙ ነቢዩ መካን ከፍተው እንደሚገቡ እርግጠኛ። ሙአየድ ቢሰማ ከላይ እርዳታ የሚያገኝ ሰው ነው። ከቀኝና ከግራ ጅብሪልና ሚካኤል ሰይፍ ይዘው የሚጋደሉላቸው ነብይ ናቸው። ሌላ ጊዜ እናውሰዋለን። የኡሁድ ዘመቻ ላይ ከቀኝና ከግራ ጅብሪልና ሚካኤል ከነብዩ ጥጉ ነው ሲሞሸላለቁ ነበር። ሙስሊም ላይ ያለ ዘገባ ነው መነገራቸው። ሶሒህ ሐዲስ። እኒና መሰል ትምህርቶች ከዚህ ታሪክ የምናወጣው